الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد سامنتاوي درس برنامجنا منهج السالكين የተሰኘውን የፊቅህ ኪታብ ጀምረን ነበር። መጀመሪያ ላይ የተወሰኑ ሙቀዲማዎችን ተመልክተናል። ዛሬ ኢንሻአላህ ተዓላ ኪታቡ አጣሃራ ከሚለው እናነሳለን። ኪታቡ አጣሃራ የመጀመሪያው የፊቅህ ምዕራፍ ነው። ከዚህ በፊት እንደተነጋገርነው ፊቅህ ዒባዳትና ሙዓመላት ባጭሩ ብለን ልንከፍለው እንችላለን። ዒባዳት ሲባል አምስቱን አርካነል ኢስላም ሸሃደተይን፣ ሶላት፣ ዘካ፣ ጾምና ሐጅን የሚመለከት ነው። ነገር ግን ሸሃደተይን የተውሂድ ርዕስ በመሆኑ ብዙ ጊዜ ዑለማዎች ለብቻው ራሱን የቻለ ኪታብ ነው የሚያዘጋጁለት። ይሁንና ግን ሼኹ እዚህ ኪታብ ላይ ሸሃደተይንን በተወሰነ መልኩ አብራርተዋል። ኪታብ ጣሃራ ብለው ሸሃደተይንን ካብራሩ በኋላ ነው ወደ ጣሃራ የሚሄዱት ማለት ነው። قال المؤلف رحمه الله تعالى كتاب الطهارة قال النبي صلى الله عليه وسلم بني الإسلام على 5 يا نبينا صلى الله عليه وسلم أركان الإسلام أمستون يسلمنا مأذنات يميتقومون حديث أسقدموا بني الإسلام على 5 قال نبينا محمد عليه الصلاة والسلام إسلام بأمست مأذنات تجنبا نزي أمستو نجروت يسلمنا መቆሚያ ምሰሶች ናቸው ማለት ነው። ኢስላም ያለ እነዚህ ሊቆም አይችልም ማለት ነው። ቡኒየ الإسلام على 5 ብለው አምስቱን ዘረዘሩልን። የመጀመሪያው ሸሃደት የአላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። ሸሃደት አላ ኢላሃ ኢላላህ ከአላህ ስብሓነሁ ወተዓላ በስተቀር በእውነት ተመላኪ እንደሌለ መመስከር ማለት ነው። በሐቅ የሚመለከው አንድ አላህ ስብሓነሁ ወተዓላ ብቻ ነው። ከሱ ውጭ የሚመለኩ ነገራት በአጠቃላይ የሚመለኩት በሐሰት ሳይገባቸው ተመላኪ ሳይሆኑ ነው ማለት ነው። መመለክ የሚገባው ፈጣሪ አላህ ስብሓነሁ ወተዓላ ብቻ ነው። ሁሉን ነገር ያስገኘ፣ ሁሉን የሚገልና የሚቀሰቅስ፣ በሁሉ ነገር ላይ ቻይ የሆነ ጌታ እሱ ብቻ ነው ሊሰገድለት፣ ሊለመን፣ ሊመኩበት፣ ሊፈሩት፣ ሊከጅሉት የሚገባው ማለት ነው። አምልኮ በአጠቃላይ የሚገባው ለሱ ብቻ ነው። ላኢላሃ ኢላላህ ሁለት ዋና ዋና ክፍል አለው። ሸሃደተን ላኢላሃ ኢላላህ ስንል ላኢላሃ እና ኢላላህ የሚል ሁለት ክፍሎች አሉት። ላኢላሃ ማለት ከአላህ ስብሓነሁ ወተዓላ ውጭ ያሉትን ሁሉ አማልክቶች ውድቅ የሚያደርግ ነው። ለማንም ሊሰገድ፣ ሊለመን፣ ሊመኩበት፣ ሊፈራ፣ ሊከጀል አይገባም። ማንም እዚህ ውስጥ ሁሉም ይገባል። ሁሉም ነቢይም ይሁን ወልይ፣ መላይካም ይሁን አጋንንት፣ ግዑዝ ነገራት ሁሉም ማለት ነው። ሁሉም ሊመለኩ አይገባም። ይሄ ነፍዩን ዓም ይባላል። አጠቃላይ የሆነ ውድቅ አድራጊ ነው። ምንም የሚያስቀር ነገር የለውም። ሁሉም ሊመለኩ አይገባም። ኢላላህ የሚለው ክፍል ደግሞ ኢስባቱን ኻስ ይባላል። አላህን ስብሓነሁ ወተዓላ ብቻ የሚነጥል ነው። ከማዕቡዶች ከተመላኪዎች አላህን ስብሓነሁ ወተዓላ ብቻ የሚያስቀር፣ ሌላውን ሁሉ ፉርሽ ውድቅ የሚያደርግ ነው። ለአላህ ስብሓነሁ ወተዓላ ብቻ ነው ማንኛውም አይነት አምልኮ ሊፈጸም የሚገባው ማለት ነው። ወአነ ሙሐመደን ረሱሉላህ ሙሐመድም ዓለይሂ ሰላቱ ወሰላም ረሱሉላህ የአላህ ስብሓነሁ ወተዓላ መልእክተኛ መሆናቸውን መመስከር ማለት ነው። የአላህ ስብሓነሁ ወተዓላ መልእክተኛ ማለት አላህ ለሰዎች አስተማሪ አድርገው የላካቸው ነቢያት አሉ። ከነዛ መካከል አንዱ የመጨረሻው መደምደሚያው ታላቁ ሰው ናቸው ማለት ነው። ሙሐመድ ዓለይሂ ሰላቱ ወሰላም። ይህ ሸሃደት ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የእስልምና ዋና ማዕዘን ወደ ኢስላም የሚገባበት
ይህንን ደግሞ ካፈረስን በንግግርም ሆነ በእምነት እንዲሁም በተግባር አንድ ሰው ይህንን ካፈረሰ ከእስልምና የሚወጣበት ዋና የእስልምና ማዕዘን ይህንን ያልመሰከረ ወይም ይህንን ምስክርነት ያፋረሰ ከእስልምና እንደሚወጣ ምንም አይነት ኺላፍ የለውም የእስልምና ዋና ማዕዘን በመሆኑ ማለት ነው። ከዚህ በኋላ ያሉ አራቱ የእስልምና ማዕዘናትን በተመለከተ ግን በዑለማዎች መካከል ኺላፍ ያለባቸው ጉዳዮች ናቸው። እነዚህን አራቱን ያልተገበረ ከእስልምና ይወጣል ወይስ አይወጣም በሚለው ዙሪያ ማለት ነው። ወኢቃም ሰላት ሰላትን ቀጥ አድርጎ መስገድ ማለት ነው። ኢቃመቱ ሰላህ ሰላትን መስገድ ብቻ ማለት ሳይሆን ለሰላት የሚያስፈልገውን መስፈርት የሰላት ሩክኖችን አሟልቶ ሰላትን ከሚያፋርስ ከሚያበላሽ ነገር ጠብቆ መስገድ ማለት ነው። ስለዚህ ኢቃመቱ ሰላት ተግባራዊ ለማድረግ ኢቃመቱ ሰላትን ተግባራዊ ለማድረግ ይህንን የፊቅህ ትምህርት መማር ያስፈልጋል። ምክንያቱም በዚህ ርዕስ ላይ የሰላት ሸርጦችን እንማራለን፣ የሰላት አርካኖችን፣ የሰላት ዋጂባቶችን፣ የሰላት አፍራሽ ነገሮችን፣ የሰላት ሱና ነገሮች፣ እነዚህ ሁሉ ትምህርቶች የሚሰጡት በፊቅህ ትምህርት ነው። ለዛ ነው እጅግ በጣም አሳሳቢ የሆነ ለእያንዳንዱ ሰው አስፈላጊ የሆነ ትምህርት ነው የምንለው ደጋግመን ማለት ነው። ፊቅህ በሱ አማካይነት በፊቅህ አማካይነት ዒባዳችንን እናስተካክላለን። ፊቅህ ከሌለን ግን ዒባዳችንን ማስተካከል አንችልም ማለት ነው። ወኢቃሚ ሰላህ ሰላትን ቀጥ አድርጎ አሟልቶ መስገድ ይህ ሩክን ሁለተኛው ሩክን ሰላት ከሌሎች ከተቀሩ ሩክኖች ይለያል። ከሌሎች ከተቀሩ ማለት ከዘካ ከሐጅና ከጾም ይለያል። ምክንያቱም ሰላትን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ያልሰገደ ከእስልምና ይወጣል ብለው ፈርደዋል። ነቢያችን ሰለላሁ ዐለይሂ ወሰለም አልዐህዱ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈረ፣ በእኛና በኩፋሮች መካከል መለያችን ሰላት ነው፣ ሰላትን የተወ ከእስልምና ይወጣል ብሏል። በዚህ ሐዲስ መሰረት ብዙ ዑለማዎች ሰላትን ዋጅብ መሆኑን እያመነ አንድ ሰው ሰላት ግዴታ ከእስልምና ማዕዘናት መሆኑን እያመነም ቢሆን በተግባር ሰላትን ማይፈጽም ከሆነ ከእስልምና ይወጣል ይላሉ ዑለማዎች ብዙዎች። እነሱም ደግሞ ግልጽ የሆነ መረጃዎች በርካታ መረጃዎች አላቸው። ከዛ ውስጥ አሁን ያስታወስኳችሁ ሐዲስ ነው ማለት ነው። በመሆኑም ሌሎች ቅድም እንዳልኳችሁ ኺላፍ ያለባቸው ነው ስንል ኺላፍ ያለበት ነገር ሁሉ ቀላል ነው ማለት አይደለም። ከሻሃደተይን በታች ያሉት ሁሉ ቀላል ናቸው ማለት አይደለም። በተለይ ሰላትን የተወ ሰላት ዋጂብ መሆኑን ቢያመን ራሱ ካፊር ነው የሚለው የብዙ ዑለማዎች አቋም በበርካታ ደሊሎች የተጠናከረ ነው። ቀጥሎ ምን ይላሉ ነቢያችን አለይሂ ሰላቱ ሰላም ወኢታኢ ዘካን መስጠት። ዘካም እዚሁ ፊቅህ ላይ ዝርዝር ጉዳዩ ወደፊት የሚጠና ነው። በአመት መሙላት ያለባቸው የገንዘብ አይነት ከሆነ እንዲሁም ደግሞ የገንዘብ መጠን አለ። ያንን የገንዘብ መጠን የገንዘብ አይነት አለ አውጥቶ ለሚገባው ክፍል መስጠት ማለት ነው። ዝርዝሩን እዚሁ ኪታብ ላይ ወደፊት ኢንሻአላሁ ተዓላ የምናየው ነው። ወሐጅል ቤት ካዕባ ያለበት መስጂድ ያንን መጎብኘት። ሐጅ ማለት መጎብኘት እንዴት? ነቢያችን ሰለላሁ ዐለይሂ ወሰለም ባሳዩን ባስተማሩን መሰረት የሐጅን ስነ ስርዓት መፈጸም ማለት ነው። ወሰውሚ ረመዳን የረመዳንን ወር መጾም፣ ይሄም ሁላችሁ የምታውቁት ጉዳይ ነው። በአመት አንድ ወር 29 ወይም 30 ቀናት ከፈጅር ጀምሮ እስከ ፀሐይ መጥለቂያ ድረስ ከምግብ ከመጠጥ ከግብረ ስጋ ግንኙነትና ከሌሎችም ጾም አፍራሽ ነገሮች መታቀብ ነው። ጾምን ነይቶ ጾምን አስቦ መታቀብ ማለት ነው። በዚህ ሐዲስ ላይ እንደምናየው ወሐጅል ቤት ወሶሚ ረመዳን
ተብሎ ተዘግቧል። በሌላ ዘገባ ደግሞ ሶሚ ረመዳን ወሐጅ البيت ተብሎም ተዘግቧል። ሙተፈቁን ዐለይህ። ይህንን ሐዲስ ቡኻሪና ሙስሊም ሁለቱም የዘገቡት ሐዲስ ነው። ከዛ ሸሃደተይንም በመጠኑ ያብራሩልናል። ምናሉ ፈሸሃደቱ አን ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ብሎ መመስከር ማለት ይህንን ሁላችንም ልብ ልንለው ይገባል። ላ ኢላሃ ኢላላህ ብሎ መመስከር ምን ማለት ነው? ይሄ ማንኛውም ሙስሊም ሊያውቀው ይገባል። የእስልምና ዋና መቆሚያ መሰረት በመሆኑ ሁሉም ሊገነዘበው የሚገባ ጉዳይ ነው። ምናሉ ዒልሙል ዐብዲ واعتقاده والتزامه أنه لا يستحق الألوهية والعبودية إلا الله وحده لا شريك له. شهادة لا إله إلا الله مالته هنا عند باريا ما وكون واعتقاده برقت أن ينت ما منون والتزامه نبنمو تكبارا يمادرقون ለሚናገረው ንግግር የሚያስከትለው ተግባራዊ ነገር አለ። ያንን መተግበር ማመንና በእርግጠኝነት ማወቅ ምንድነው? እሱ أنه لا يستحق الألوهية والعبودية إلا الله وحده መገዛት መመለክ የሚባለው ነገር ለማንም አይገባም። ለማንም ነብይም ይሁን መላእክትም ይሁን ሰውም ይሁን አጋንንት ግዑዝ ነገራት ማንኛውም መመለክ አይገባውም። ኢላላሁ ወህደሁ ላ ሸሪከ ለህ አላህ ሱብሓነሁ ወተዓላ ብቻውን ምንም አጋር የሌለው ሲሆን እሱ ብቻ እንጂ ከሱ ውጪ ማንም ሊመለክ አይገባውም ብሎ ማመን፣ ይህንን በእርግጠኝነት ማወቅ፣ ይህንንም ደግሞ ተግባራዊ ማድረግ ማለት ነው። ስለዚህ ሸሃደት አን ላ ኢላሃ ኢላላህ በምላስ ብቻ የሚነገር አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ብቻ ብለን የሚበቃ ጉዳይ አይደለም። ይህ ምን ማለት እንደሆነ ማወቅ፣ ትርጉሙን ማመን፣ ተግባራዊ ማድረግ። ተግባሩ ምናፋልስ ከሆነ በምላሳችን ላ ኢላሃ ኢላላህ ማለት አይጠቅመንም። ለምሳሌ ግልጽ ለማድረግ ለምሳሌ አንድ ሰው ላ ኢላሃ ኢላላህ ይላል፣ ሰላትም ይሰግዳል፣ ሌሎችም መልካም ነገሮችን ሊሰራ ይችላል። ነገር ግን ወልዮችን የሚማጸን ከሆነ ድረሱልኝ፣ ልጄ ታሟል፣ ፈውሱልኝ፣ ሼኾች ኑልኝ፣ አንሱኝ፣ ገላግሉኝ ብሎ የሚማጸን ከሆነ ይህ ተማጽኖ የሚገባው ለአላህ ሱብሓነሁ ወተዓላ ብቻ። ይህንን አሳልፎ ከአላህ በታች ለሆነ አካል በመስጠቱ ላኢላሃ ኢላላህን አፋርሷል ነው የሚባለው። ግልጽ ነው አይደለም? ላኢላሃ ኢላላህን በምላሱ እያለ በተግባር ግን ተቃርኖታል ነው የሚባለው። ላኢላሃ ኢላላህ እያለ አንድ ሰው ሸሃደት አን ላኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ እያለ ለአጋንንት ሚያርድ ከሆነ ነጭ በግ ቀይ ዶሮ እያለ የሆነ ቀን መርጦ ለጂን ለሚፈራው አካል ሚያርድ ከሆነ ላኢላሃ ኢላላህን አፋርሷል ነው የሚባለው። ግልጽ ነው አይደለም? ላኢላሃ ኢላላህ እያለ ለቀብር ሂዶ ሱጁድ የሚያደርግ ከሆነ ሱጁድ የሚገባው ለአላህ ሱብሓነሁ ወተዓላ ብቻ ሆኖ ማለት ነው። ሂዶ ለቀብር ሱጁድ የሚያደርግ ከሆነ ላኢላሃ ኢላላህን አፋርሷል ነው የሚባለው። ይሄ እጅግ በጣም ግልጽ የሆነ እንደ ሀሁ ትምህርት ነው እስልምና ላይ ማለት ነው። እስልምና ላይ ኬጂ ነው። ማንኛውም ሰው ሊያውቀው የሚገባ እስልምና በጣም የበየነው ያብራራው ያረጋገጠው የደጋገመው ጉዳይ ነው። ሆኖም ግን በርካታ ሙስሊም ወንድሞችና እህቶች ይህንን ማዕና ግን ይስታል፣ ይህንን ትርጉም ይስታል። ላኢላሃ ኢላላህ ይላል፣ ይሰግዳል፣ በሱና ሰላት አንደኛ ነው፣ ሌሊት ይሰግዳል፣ ሐጅና ዑምራ ያደርጋል፣ ሰደቃ ይሰድቃል፣ መልካም ነገሮች ላይ ቀዳሚ ነው። ነገር ግን ችግሩ ምንድነው? ይህ የሚተገብረውን ነገር እንዳለ ሄዶ በዜሮ ያባዛል። ሄዶ መሻይኮችን ይማጸናል፣ ለቀብር ያርዳል፣ ጂኖችን ይፈራል፣ ከአላህ ውጪ በሆነ ነገር ይመካል። ይህ ምንም 1000 ዓመት ዒባዳ ቢሰራ ሊጠቅሙ አይችልም። ምን አይደለም ያልኩት፣ እሺ ቁርአን ነው ያለው።
ቁርአን ምን አለ መሰላችሁ? እንደዚህ አይነቱን ሰው አይደለም። ቀንና ማታ የሚሰግደው የሚጾመው ሐጅና ዑምራ የሚያደርገውን ሰው አይደለም። ከዚህ በላይ እጅግ በጣም ከፍ ያሉና ጽድት ያሉ ሰዎችን አላህ Subhanahu Wa Ta'ala ለምሳሌ ሱረት አልአንዓም ላይ ወደ 18 ነቢያት ማለት እንግዲህ ንጹሃን ህዝቦች ማለት ነው። خلاص እንደነሱ ምድር ላይ የለም። እነሱ የሚደርስ ሰው ምድር ላይ የለም። خلاص እነሱን ምን አላቸው? ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። ተመልከት፣ በአላህ ላይ ቢያጋሩ ኖሮ እስከዛሬ ድረስ ሲለፉ ሲደክሙ የነበረው እንዳለ ይታበስባቸው ነበር አለ። አላህ በዚህ ርዕስ ላይ ድርድር አያውቅም። እሺ አላህ Subhanahu Wa Ta'ala በሽርክ ጉዳይ ከአላህ ውጭ እያመለክን ብንሰግድ ብንጾም ምንም አይቀበለንም። ወለው አሽረኩ ያለው ነቢያትን ነው። ነቢያት እንደማያጋሩ እያወቀ ትምህርቱን ግን ለእኛ ለመስጠት ነው። ለሐቢጠ ዐንሁም ማ ካኑ ያዕመሉን ሲል ደግሞ አንድም ስራ አላስቀራላቸው። እድሜ ልካቸው ሲሰሩትን የነበረውን ዒባዳ ሁሉም ነው ይታበሳል ያለው አላህ Subhanahu Wa Ta'ala። የነቢያት ንጉስ፣ የነቢያት መደምደሚያ ሰይዱ ወለዲ አደም ነቢያችን ሙሐመድ ዓለይሂ ሰላቱ ሰላም ኸሊሉ ረሕማን የአርረሕማን የአላህ Subhanahu Wa Ta'ala ልዩ ወዳጅ፣ እንደሳቸው የሚወደድ አላህ ዘንድ የለም እንደ ነቢያችን ሰለላሁ ዐለይሂ ወሰለም። እሳቸውን ቀጥታ እያናገራቸው በዚህ ቀጥታ ንግግር እኛ እንድንማርና እንድንፈራ ብሎ ምን አላቸው መሰላቸው? ወለቀድ ኡሕየ ኢለይክ ወኢለ ለዚነ ሚን ቀብሊክ ለኢን አሽረክተ ታኡል ኺጣብ ለኢን አሽረክተ አንተ እያላቸው ነቢያችን ሰለላሁ ዐለይሂ ወሰለም ለኢን አሽረክተ በአላህ ላይ ብታጋራ አላቸው ለነቢያችን ሰለላሁ ዐለይሂ ወሰለም ለኢን አሽረክተ ለየሕበጠነ ዐመሉክ ስራ በአጠቃላይ ይታበስብህ ነበር። ይታበሳል ብላል፣ ድርድር አያውቅም። ሐታ ነቢይ ሰለላሁ ዐለይሂ ወሰለም ቢሆኑም ራሱ ማለት ነው። ይህንን ለእኛ ነው ትምህርት እየሰጠ ያለው አላህ Subhanahu Wa Ta'ala። አዘለን ነቢያችን ሰለላሁ ዐለይሂ ወሰለም ከመፈጠራቸው ዓለም በአጠቃላይ ከመፈጠሩ በፊት ጅማሬ በሌለው ድሮ ጊዜ አላህ Subhanahu Wa Ta'ala ነቢያችን ሰለላሁ ዐለይሂ ወሰለም እንደማያሻርኩ ያውቃል። ግልጽ ነው አይደለም? ነገር ግን ትምህርቱ ለእኔና ለአንተ ነው። ብትሰግድ ብትጾም የፈለግከውን ዒባዳ ብትፈጽም በአላህ ላይ ካጋራህ ስራህ በአጠቃላይ ኦና ነው የሚሆነው፣ ይታበሳል እያለ ነው አላህ Subhanahu Wa Ta'ala። ስለዚህ ይህንን ማዕና በሚገባ ማወቅ አለብን። ይህንን በሚገባ ካወቅና ከተገበርን ነው ሌላ እውቀት ሌላ ተግባር የሚጠቅመን። ብዙዎቻችን ወሊላሂ አልሐምድ ይህንን እናውቃለን፣ በሚገባ እንተገብራለንም። ነገር ግን ለሌሎችም የማስተላለፍ ኃላፊነት አለብን። እናቶቻችን፣ አባቶቻችን፣ ወንድሞቻችንን ይህንን ትምህርት ልናስተላልፋቸው፣ ልናስገነዝባቸው፣ ስራቸው በአጠቃላይ አመድ እንዳይሆን ልናዝንላቸው፣ ልንደርስላቸው ይገባል። ምቀኛ ከመሆን ማለት ነው። አንዳንድ ሰው ምቀኛ ነው ጭራሽ ማለት ስለ ሽርክና ስለ ተውሂድ ሰዎች እንዲደርሳቸው አይፈልግም። ምቀኛ ነው። እንደዚህ አይነት ሰው ምቀኛ ነው። እንደዚህ አይነት ምቀኝነት ምድር ላይ የለም። ሰው ጀሃነም ውስጥ እንዲዘወትር እንዳይድን ወደ ጀነት እንዳይገባ ተውሂድ እንዳይገነዘብ የሚያደርግ ሰው እንደሱ ምቀኛ የለም። ስለዚህ ከምቀኝነት ራሳችን እጅግ በጣም ልንጠብቅ፣ ሰዎችን ልናተርፍ ይገባል። እቺን አንቀጽ ብቻ እናጠናቅቃትና ሰዓቱም ስላበቃ እናቆማለን። ምናሉ ፈዩጂቡ ዛሊከ ዐለል ዐብዲ፣ ይህ ታዲያ ሸሃደተ ላኢላሃ ኢለላህ ብሎ መመስከር የሚያስከትለው ነገር አለ። ማንኛውም ባሪያ ግዴታ ይሆንበታል። ምን? ኢኽላሰ ጀሚዕ ዲን ሊላሂ ተዓላ፣ ሁሉንም ዒባዳ ለአላህ ብቻ ማድረግ ግዴታ ያደርግበታል። ይህ ቃል ነው። ሸሃደተ ላኢላሃ ኢለላህ ካለ አንድ ሰው ላኢላሃ ኢለላህ ካለም ሰላታችን ላይ ደግሞ ሁሌ የምንደጋግመው ምንላለን? ኢያከ ናዕቡድ፣ አንተን ብቻ ነው የምናመልከው ማለት፣ ከአንተ ውጭ ማንንም አናመልክም ማለት። ይህንን እስካለን ድረስ ሁሉንም ዒባዳ ለሱ ብቻ ልናደርግ፣ ልመና፣ ስግደት፣ ፍራቻ፣ ክጀላ፣ ሁሉንም የልብ ዒባዳ፣ የምላስ ዒባዳ፣ የአካል ዒባዳ ለሱ ብቻ ማድረግ ግዴታ ይሆናል። ኢኽላሰ ጀሚዕ ዲን ሊላህ፣ ጀሚዕ ምንም ሳናስቀር። ሰላትን ለአላህ አድርገን ልመናን ለገሌ ሼክ ካደረገን ምንም አይጠቅምም።
ሰላትን ሐጅን ዑምራን እያደረገን እርድን ደግሞ ለጂን ምናደርግ ከሆነ አይጠቅመንም። ሁሉንም ዒባዳ ለአላህ ብቻ ማድረግ ግዴታ። ወአን ተኩነ ዒባዳቱሁ ዛሂረቱ ወልባጢነቱ ኩሉሃ ሊላሂ ወሕደ። ሁሉም ዒባዳችን የአካልም የምላስም የልብም ዒባዳ ማለት ዛሂራ ማለት የሚሰማና የሚታይ የምላስና የአካል ዒባዳ፣ አልባጢና ደግሞ የልብ ዒባዳ ኩሉሃ ሁሉንም ሊላሂ ወሕደህ ለአላህ ብቻ ማድረግ ግዴታ ይሆናል። ወአላ ዩሽሪከ ቢሂ ሸይአን በአላህ ላይ ቅንጣት ታህል ላያጋራ ይገባል። ፊ ጀሚዕ እሙር ዲን በሁሉም የዒባዳ ጉዳይ ማለት በሁሉም የዒባዳ ጉዳይ በአላህ ላይ አለማጋራት ማለት ከአላህ ውጪ ሌላን አለማምለክ ማለት ነው። እሺ ከአላህ ስብሓነሁ ወተዓላ ውጪ ጌታ አለ ፈጣሪ አለ ብሎ ማመን ብቻ አይደለም ሽርክ የሚባለው። ይሄ ትልቅ ሽርክ ነው። ከአላህ ውጪ ፈጣሪ አለ ብሎ የሚያምን ሰው ትልቅ ሽርክ ነው የፈጸመው። ነገር ግን ፈጣሪ አላህ ብቻ ነው፣ የሚሰራው እሱ ብቻ ነው፣ የሚገለው እሱ ብቻ ነው፣ የሚቀሰቅሰው እሱ ብቻ ነው ብሎ አምኖ ይህን ያልኳችሁን ዝርዝር ጉዳዮች ሁሉ በትክክል አምኖ አንድ ሰው ሽርክን ሊፈጽም ይችላል። ይህንንም ቁርአን ነው ያለው፣ እኔ አይደለሁም። ቁርአን የወረደባቸውም ሰዎች እንደዚህ አይነት እንደነበሩ አላህ በርካታ ቦታ ላይ ነግሮናል። ማን የፈጠራችሁ ስትላቸው አላህ ይለዋል። ሰማይን ምድርን የፈጠረው ማን ነው ስትላቸው አላህ ይለዋል። ነገር ግን ልመናን ለሁበል፣ ለመናት፣ ለዑዛ ለተለያዩ ጣዖታት ያደርጋሉ። እርዳቸው ለተለያዩ ጣዖታት ያደርጋሉ። ግልጽ ነው አይደለም? ስለዚህ አላህ ስብሓነሁ ወተዓላ ብቸኛ ፈጣሪ ነው ብሎ ሽርክ ሊፈጽም ይችላል። አላህ ስብሓነሁ ወተዓላ ምን አለ? ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ወሁም ሙሽሪኩን። አብዛኞቻቸው በአላህ አያምኑም እያጋሩ ቢሆን እንጂ። እያጋሩ ነው የሚያምኑት ማለት ነው። ምን ማለት ነው? ፈጣሪ አላህ መሆኑን ያምናሉ፣ ነገር ግን ለአላህ የሚገባውን ዒባዳ ለሌላ ያደርጋሉ። ማነው የፈጠረ? አላህ። ማነው ሰማይና ምድርን ያስገኘው? አላህ። ማነው የሚገለ የሚቀሰቅሰ? አላህ። ይህንን ያምንበታል በስነ ስርዓት። ነገር ግን ለሼኾች ይማጸናል ማለት ነው፣ ለቀብር ይሰግዳል ማለት ነው፣ ለአጋንንት ያርዳል ማለት ነው። ይህ መጨረሻ ያለማወቅ ጥግ ማለት ይሄ ነው። ፈጣሪ እሱ ከሆነ የሚያበላ የሚያጠጣ ሁሉ ነገር የሚያደርግ እሱ ብቻ ከሆነ ለምንድን ነው እሱ የፈጠራቸው ደካሞች ዒባዶች የሚመለኩት? ምንም ሊፈይዱ ማይችሉ ማለት ነው። አላህ ሁሉንም ምን አለ? ያ አዩሃ ናስ አለ። ማንም አልቀረም እዚህ ውስጥ። ያ አዩሃ ናስ ሲል ሁሉም ነቢያትም ወልይም ሁሉም ይገባል። ያ አዩሃ ናስ አንቱም ልፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ አለ። ሁላችሁም ከአላህ ፈላጊዎች ናቸው። የሰው ልጅ ሁሌ ፈላጊ ምግብ ይፈልጋል ለመኖር፣ የበላውን ማውጣት ይፈልጋል፣ ንጹህ አየር መተንፈስ ይፈልጋል፣ የሰውን እርዳታ ይፈልጋል። ብቻን እዚህ ሀገር ላይ ብቻን ኑር ብትባል ብቻን መኖር አትችልም። ሁሉ ነገር ተሟልቶላል፣ ብቻን ኑር ብትባል ብቻን መኖር አትችልም። አጋዥ ይፈልጋል የሰው ልጅ፣ ወራሽ ይፈልጋል። የሰው ልጅ ሁልጊዜ ፈላጊ ነው። አላህ ብቻ ነው የተብቃቃ ሀብታም አለ። ስለዚህ እንዴት ነው ምን አይነት አቅል ቢኖረው ነው ሙሽሪክ ይህንን ገኒዩል ሐሚድ የተብቃቃ የፈለገውን ለመስራት ሁም ብቻ የሚልን ጌታ ትቶ እንደ ራሱ ፍጡር ትናንትና ያልነበረ ነገም የማይኖርን ፍጡር እንዴት ነው የሚያመልከው? ይህ የሽርክ ላይ ያሉ ሰዎች አለማወቅን የሚያሳይ ነው። ለዛ ነው አላህ ስብሓነሁ ወተዓላ አቅል እንደሌላቸው፣ እንደማያውቁ፣ እንደማያስተነትኑ፣ አይን እንደሌላቸው፣ ጆሮ እንደሌላቸው፣ እንደማያዩ፣ እንደማይሰሙ ይናገራል አላህ በርካታ ቦታዎች ላይ ማለት ነው። ስለዚህ ሽርክ ማለት ይሄ ነው። ከዚህ ሽርክ ልንጠነቀቅና አላህን ስብሓነሁ ወተዓላ ብቻ ልናመልክ ይገባል። ከዚህ አንስተን የሚቀጥለውን ደርስ ሳምንት እናያለን ኢንሻአላሁ ተዓላ። ወሰለላሁ ወሰለም ወባሪክ ዐላ ነቢና ሙሐመድ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።